ሰላም ጤና ይስጥልኝ እንደምንሰነበታችሁ የአውደ ክስተት ሚዲያ ቤተሰቦች ዛሬም በአለማችን ላይ ተከሰቱ እጅግ አነጋጋሪ ሰበር መረጃዎችን እየላችሁ ቀርቤያለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ጋብዛችኋለሁ። የተኩስ አቁም ስምምነቱ ከሸፈ። እስራኤልና ሂዝቦላህ የደም አፋሳሽ ጥቃት ቀጥለዋል። በደቡብ ሊባኖስ አስከሬኖች በነጭ ፌስታል ተቀቅለው መሬት ላይ ተደርድረዋል። ሞት ለእኛ አሁን ቁጥር ብቻ ሆኗል። እስራኤል እና ሂዝቦላህ የተኩስ አቁም ስምምነት ቢደረግም ጥቃታቸውን ቀጥለዋል። አዲስ የተኩስ አቁም ስምምነት በይፋ በታወጀ በ24 ሰዓት ውስጥ እስራኤል በደቡብ ሊባኖስ ስለሰነዘረችው የአየር ድብደባ ቢያንስ 24 ሰዎች መገደላቸው ተሰምቷል። በአካባቢው የነፍስ አድንና የፍርስራሽ ማንሳት ስራዎች አሁንም የቀጠሉ ሲሆን ናብቲህ እና የሳይዳ አካባቢ ባለስልጣናት እንደገለጹት በሰው አልባ አውሮፕላን ድሮን እና ከባድ መሳሪያ በተፈጸመው በዚህ ጥቃት በርካቶች ቆስለዋል። በባሪሽ ከተማ ደግሞ አባትና እናት ሁለት ልጆቻቸውን ጨምሮ የአንድ ቤተሰብ 4 አባላት ሙሉ በሙሉ መገደላቸውም ታውቋል። የእስራኤል መከላከያ ሰራዊት IDF በበኩሉ ጥቃቱን የሰነዘረው ሂዝቦላህ በደቡብ ሊባኖስ የሚገኘው የእስራኤል ወታደሮች ላይ ከ50 በላይ ሚሳኤሎችና ሮኬቶችን ከተኮሰ በኋላ ወደ በደርዘን የሚቆጠሩ የሽብር መሰረተ ልማቶች ላይ መሆኑን ገልጿል። ይህ የሂዝቦላ ድርጊት የተኩስ አቁም ስምምነቱን በግልጽ መጣስ ነው ሲልም እስራኤል ገልጻለች። የአሜሪካና የኢራን ጣልቃ ገብነት የአሜሪካ መንግስት እስራኤል ቀጣይ ጦርነት እርምጃ የኮነነ ሲሆን ይህ ግጭት አሜሪካ ከኢራን ጋር የደረሰችው የሰላም ስምምነት ሊያበላሽ ይችላል የሚል ስጋት አላት። የአሜሪካው ልዩ መልእክተኛ ስቲቨን ዊትኮፍ ስምምነቱን ይበልጥ ለማጠናከር ከኢራን ባለስልጣናት ጋር ለመወያየት ስዊዘርላንድ እያቀኑ እንደሆነ ተገልጿል። ይሁን እንጂ የተኩስ አቁም ስምምነቱ የእስራኤል በደቡብ ሊባኖስ መቆየትና የሂዝቦላ ጦር መሳሪያ ዕጣ ፈንታ ምን ይሁን የሚሉትን መሰረታዊ ውዝግብ መንስኤዎች አሁንም አልፈታም ብሏል። የሂዝቦላ ምላሽ እንደሚያሳየው አንድ የሂዝቦላ ከፍተኛ ባለስልጣን ለቢቢሲ እንደተናገረው ቡድናችን በአሜሪካ ባለስልጣናት የታወጀውን የተኩስ አቁም ስምምነት እንደማይቃወምና እስራኤል በሊባኖስ ምድር ላይ በነፃነት ለመንቀሳቀስ የምታደርገውን ሙከራ እንደማይቀበልም ገልጿል። ሐሰን ፓድላቭ የተባሉ የቡድን ከፍተኛ መሪ ጠላት አገራችንን መንደሮቻችን ማጥቃት እስካላቆሙ ድረስ የመከላከል መብታችን የተጠበቀ ነው ብለዋል። የሆስፒታሎች ቀውስ በናብቲ የሚገኘው የነዳጅ ሆስፒታል በአስከሬኖች መሙላቱን እና የአምቡላንስ አሽከርካሪዎች የቆሰሉትን ትተው አስከሬን ብቻ ወደ አስከሬን ክፍል እያመላለሱ እንደሆነ የዓይን እማኞችን ገልጸዋል። ከዚህ ቀደም በተደረጉ የተኩስ አቁም ስምምነቶች ተስፋ አድርገው ወደ መንደራቸው የተመለሱ ዜጎች አሁን ላይ ዳግም ለክፉ ስቃይ ተዳርገዋል። እስራኤል በአሁኑ ወቅት የሊባኖስ 50% የሚሆነውን መሬት በቁጥጥር ስር የዋለች ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃቱን እንዲቀጥሉ ከፍተኛ የአገር ውስጥ ግፊት አለበት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ኔታንያሁን ጀግና ወይም ተዋጊ ሲሉ አወድሰዋል። እንደሚታየው በዓለም ላይ ሰላም ማውረድ በጣም ከባድ እየሆነ መጥቷል። ህፃናትና ንጹሃን ዜጎች የፖለቲካና የጦር ሰለባ መሆናቸውን ቀጥሏል። ይህ ተኩስ አቁም ተባለ እንጂ ተግባር ግን ምድር ላይ ያለው እውነታ ሌላ ነው። በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት ላይ አስገቡልኝ። ቪዲዮን ላይክ እና ሼር ማድረጋችሁ እንዳትረሱ። እንዲሁም የአውደ ክስተት ሚዲያን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የቤተሰቦቻችን አባል እንድትሆኑ እጋብዛችኋለሁ። ለሰዓቱ ያለን መረጃ ይህ የሚመስል ነበረ። እኔ ክስተት ነበርኩኝ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።